አንዳንድ ሰዎች በአይምሯቸው ውስጥ ውቅያኖስ የሚያህል ጥልቅ ሐሳብ፣ ታላቅ የፈጠራ አቅምና የሚያምር ህልም አላቸው። ነገር ግን ያንን ሐሳብ አውጥተው ለመናገር ሲሞክሩ ጉሮሯቸው ይደርቃል፣ ልባቸውን በከፍተኛ ፍጥነት ይመታል፣ ቃላትም ይክዷቸዋል። ይህም ጭምትነት ይባላል። አመናችሁም አላመናችሁም ደግሞ ይህ ነቀርሳ ብዙ ህልሞችን በዝምታ ይገድላል። እስኪ ራሳችሁን ጠይቁ። በሕይወታችሁ ውስጥ ስንት ጊዜ ትክክለኛውን መልስ እያወቃችሁ ክፍል ውስጥ እጃችሁን ለማውጣት ፈርታችኋል? ስንት ጊዜ እጅግ ድንቅ የሆነ የቢዝነስ ሐሳብ ኖሯችሁ ስብሰባ ላይ ሰዎች ምን ይሉኛል ብላችሁ ሐሳባችሁን ውጣችሁታል? ስንት ጊዜ እስከምትወዱትና ከምታደንቁት ሰው ጋር ማውራት ፈልጋችሁ ነገር ግን በፍርሃት ታስራችሁ ያ ዕድል ከእጃችሁ አምልጧችኋል? ይህ ስሜት እጅግ ያማል። በህዝብ መሃል እየኖሩ እንደማይታይ ወይም ኢንቪዚብል ሰው መሆን የነፍስ እስር ቤት ነው። ነገር ግን ዛሬ ላረጋግጥላችሁ የምፈልገው አንድ ትልቅ እውነት አለ። እናንተ ብቻችሁን አይደላችሁም በዚህ ችግር እየተሰቃያችሁ ያላችሁት። ጭምትነት ማለት አብሯችሁ የተወለደና ፈጽሞ የማይድን በሽታም አይደለም። ጭምትነት ማለት አይምሯችሁ ራሳችሁን ከትችት ለመጠበቅ የገነባው የፍርሃት ግድግዳ ነው። ዛሬ ግን አብረን ይህንን ግድግዳ እናፈርሰዋለን። ዛሬ የምንማረው ከማህበራዊ ፍርሃት ወይንም ሶሻል አንዛይቲና ከጭምትነት አዙሪት ወጥተን በማይናወጥ በራስ መተማመን የህይወት መድረክን የምንቆጣጠርባቸውን 10 ኃይለኛ የስነ ልቦና ጥበቦችን ነው። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጎን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ከሰው በታች እያደረጋችሁ ያለውን ጭምትነት እንድታሸንፉ የሚያደርጓችሁን 10 ኃይለኛ ጥበቦች ቅሰሙ። በተለይ 9ኛውና 10ኛው ጥበብ እጅግ ጠቃሚ ሐሳብን ይዟልና ትልቅ ቁም ነገር እንደምትወስዱበት አንጠራጠርም። ከዚህ የእውቀት ማዕድ ለመካፈል ቪዲዮውን እስከ መጨረሻው በመከታተል አብራችሁን ቆዩ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። እነዚህን 10 የጭምትነትን ማሸነፊያ መንገዶች ከመቅሰማችን በፊት ጭምትነት በእውነቱ ምን ማለት እንደሆነ ሁላችንም በሳይንሳዊና በስነ ልቦና የመነጽር በጥልቀት መረዳት አለብን። ብዙ ሰዎች ጭምትነት ወይንም ሻይነስና ውስጠ ገብነት አሊያም ኢንትሮቨርዥንን አንድ አድርገው ያስባሉ። ነገር ግን ሁለቱም የሰማይና የምድር ያህል የተራራቁ ነገሮች ናቸው። ውስጠ ገብ ወይንም ኢንትሮቨርት የሆነ ሰው ከብዙ ሰው ጋር ከመሆን ይልቅ ብቻውን መሆንን ይመርጣል። ነገር ግን መናገር ሲፈልግ ሰዎችን አይፈራም። በሌላ በኩል ጭምትነት ወይንም ሻይነስ ማለት ግን ከሰዎች ጋር መሆንን እጅግ በጣም እየፈለጉ ነገር ግን ይገመግሙኛል፣ ይስቁብኛል ወይንም እሳሳታለሁ በሚል አስከፊ የማህበራዊ ትችት ፍርሃት አሊያም ፊር ኦፍ ጀጅመንት ምክንያት ራስን ማግለል ማለት ነው። ታዲያ ይህ ፍርሃት ከየት መጣ ካላችሁኝ የስነ ልቦና ሳይንስ እንደሚነግረን አብዛኛው ጭምትነት የሚመነጨው በልጅነት ጊዜ ከገጠመን የማህበራዊ ውድቀት ወይንም ሪጀክሽን፣ ሰዎች በእኛ ላይ ካሳለፉት ከባድ ትችትና በአይምሯችን ውስጥ ካለው አሚግዳላ ከተሰኘው የፍርሃት ማዕከል የተሰጠ ምላሽ ነው። አይምሯችን ከሰዎች ጋር ማውራት አደጋለሁ ብሎ ስለሚያምን ሆርሞኖችን በመልቀቅ አንደበታችንን ያስረዋል። በተለይ ተማሪዎች፣ ወጣቶችና በስራው ዓለም ያሉ ሰዎች ይህ የፍርሃት ሰንሰለት ህይወታቸውን ሲያጨልመው ይታያል። ነገር ግን የሰው ልጅ አይምሮ ኒውሮፕላስቲሲቲ የሚባል አስገራሚ የመቀየር አቅም አለው። እኛም ይህንን የአይምሯችንን ተፈጥሮ ተጠቅመን ዛሬ አይምሯችንን እንዴት እንደ አዲስ እንደምናስተምረው እናያለን። ከዚህ በታች የምንመለከታቸውን 10 ጭምትነትን የምናስወግድባቸውን ጥበቦች በሚገባ ከተረዳችሁና ከተገበራችሁ እመኑኝ ጭምትነት ከዛሬ ጀምሮ በበራችሁ አያልፍም። ስለዚህ በጥሞና ነጥቦቹን ተከታተሉኝ። የመጀመሪያውና ትልቁ የነጻነት በር የሚከፈተው የራሳችንን ማንነት ሙሉ በሙሉ ስንቀበል ነው። ጭምት የሆኑ ሰዎች ትልቁ ችግራቸው የሰዎችን ፊት መፍራታቸው ሳይሆን በቅድሚያ እነሱ ራሳቸውን ስለሚጠሉ ነው። በአይምሯችን ውስጥ የተደበቀ የበታችነት ስሜት ወይንም ኢንፌሪዮሪቲ ኮምፕሌክስ ሲኖር እኔ እኮ አላምርም፣ ንግግሬም አሰልቺ ነው፣ የሰው ትኩረት አይገባኝም የሚለው የውስጥ ድምፅ የሰዎችን ፊት እንድንፈራ ያደርገናል። ትምህርት ቤት ውስጥ ከሰው ጋር ለመቀላቀል ስትፈሩ ምክንያቱ ልጆቹ ገፍተዋቸው ሳይሆን እናንተ ራሳችሁ በቂ አይደለሁም ብላችሁ ራሳችሁን ስለገፋችሁ ነው። ናታኒኤል ብራንደን የተባለው ታላቅ የስነ ልቦና ሊቅ The 6 Pillars of Self-Esteem በተሰኘው ድንቅ መጽሐፉ የራስን ማንነት፣ ድክመትና ጥንካሬ ያለምንም ቅድመ ሁኔታ መቀበል ለበራስ መተማመን የመጀመሪያው መሰረት ነው ይለናል። ይህንን በሚገባ የተረዳው የሆሊውድ ኮከቡ ኪያኑ ሪቭስም በተፈጥሮ እጅግ በጣም ዝምተኛና ጭምት የሆነ ሰው ቢሆንም በማህበራዊ ህይወቱ ግን በራስ መተማመኑ የጎላ ነው። ምክንያቱም ዝምተኛነት
ማንነቱን እንደ ችግር አይቆጥረውም። ራሱን በዛው ማንነት ውስጥ ሙሉ በሙሉ ስለተቀበለ የሰዎችን ማረጋገጫ ወይንም ቫሊዴሽን አይፈልግም። እንዲሁም ታዋቂው ፈላስፋ ካርል ሮጀርስ እንዳለው እጅግ አስገራሚው የህይወት እውነት ይህ ነው። እኔ በራሴ ራሴን ልክ እንዳለሁኝ ሙሉ በሙሉ ስቀበለው ያኔ መለወጥ ጀምራለሁ ይለናል። ስለዚህ እናንተም የዛሬው የተግባር እርምጃችሁ ይህ ነው። መስታወት ፊት ቁሙና የራሳችሁን አይን እያያችሁ ፍጹም አይደለሁም፣ ልሳሳት እችላለሁ፣ ነገር ግን ራሴን ሙሉ በሙሉ ወደዋለሁ፣ እቀበለዋለሁ ብላችሁ ራሳችሁን አሳምኑ። ሁለተኛው ኃያል ስልት የሰዎችን አስተያየት ከመፍራት አዙሪት መውጣት ነው። በስነ ልቦናው ዓለም የአእምሮ ንባብ ወይንም ማይንድ ሪዲንግ እና ስፖትላይት ኢፌክት የሚባሉ አደገኛ የሐሳብ መዛባቶች አሉ። ጭምት ሰው ማንም ሰው ስለሱ መጥፎ ነገር ሳያስብ አሁን ሁሉም ሰው እኔን እያየኝ ነው፣ አሁን በንግግሬ እየተመለከቱኝ ነው ብሎ እጅግ ከመጠን በላይ ያስባል ወይንም ኦቨርቲንክ ያደርጋል። እውነታው ግን ይህ ነው። ሁሉም ሰው በራሱ ህይወት፣ በራሱ ጭንቀትና በራሱ ችግር ተጠምዷል። ማንም ሰው ስለ እናንተ ስህተት ለማሰብ ጊዜ የለውም። በአንድ ትልቅ ስብሰባ ወይንም ግብዣ ላይ ሻይ ሲፈስባችሁ ሁሉም ሰው እናንተን የሚያስብ ይመስላችኋል። እውነታው ግን ከ5 ደቂቃ በኋላ ማንም አያስታውሰውም። የዓለማችን ታዋቂዋ አቅራቢ ኦፕራ ዊንፍሬ በልጅነቷ ባጋጠማት አስከፊ ጥቃት ምክንያት የሰዎችን ፊትና ትችት ትሸሽና ትፈራ ነበር። ነገር ግን የሰዎችን አስተያየት ማክበር እስካቆምኩበት ቀን ድረስ እውነተኛ ነፃነትን አላገኘውም ነበር በማለት የሰዎችን አስተያየት ከመፍራት አዙሪት ወጥታ ዓለምን ተቆጣጥራለች። እንዲሁም ዶክተር ሩስ ሃሪስ ዘ ኮንፊደንስ ጋፕ በተሰኘው መጽሐፉ ጭንቀትን ለማስወገድ የሰዎችን አስተያየት እንደ እውነታ ሳይሆን ዝም ብለው በአእምሮ ውስጥ እንደሚያልፉ ደመናዎች እንድንቆጥራቸው ያስተምረናል። ታላቁ መሪ ዊንስተን ቸርችልም ሲናገር በ20 ዓመትህ ሰዎች ምን ይሉኛል ብለህ ትጨነቃለህ፣ በ40 ዓመትህ ሰዎች ምን እንደሚሉህ ግድ አትሰጥም፣ በ60 ዓመትህ ደግሞ ማንም ሰው ስላንተ እያሰበ እንዳልነበረ ትገነዘባለህ ይላል። ስለዚህ እናንተም አሁኑኑ ይህንን ተግብሩት። ይስቁብኛል የሚል ሐሳብ ሲመጣባችሁ የ10-10-10 ህግን ተጠቀሙ። ራሳችሁንም ይህ ስህተት ከ10 ደቂቃ በኋላ፣ ከ10 ወር በኋላና ከ10 ዓመታት በኋላ ትርጉም ይኖረዋል ወይ ብላችሁ ጠይቁት። እመኑኝ መልሱ ሁል ጊዜም አይኖረውም ነው። ሶስተኛው የነጻነት መንገድ ማህበራዊ ሪስኮችን ቀስ በቀስ መጋፈጥ ነው። ፍርሃትን ለማጥፋት በስነ ልቦና ውስጥ ኤክስፖዠር ቴራፒ የተባለ እጅግ ውጤታማ ህክምና አለ። አይምሯችን ማህበራዊ ግንኙነትን እንደ አደጋ ስለሚቆጥረው የአደጋ እውነተኛ እንዳልሆነ ለአይምሯችን በተግባር ማሳየት አለብን። ይህ የሚሆነው ደግሞ በአንድ ጀንበር ሺህ ሰው ፊት በመናገር ሳይሆን በየቀኑ ትንንሽ ሪስኮችን በመውሰድ ነው። ካፌ ውስጥ ቡና ስትጠጡ ዝም ብላችሁ ከመውጣት ይልቅ ለአስተናጋጁ የዛሬው ቡና በጣም ይጣፍጣል እናመሰግናለን ብሎ መናገር ትንሽ ሪስክ ነው። የካናዳዊ የስነ ልቦና ፕሮፌሰር ጆርዳን ፒተርሰን ይህንን ሐሳብ ሲገልጸው ከፍርሃት ነፃ መውጣት ከፈለግ ያንን የምትፈራውን ዘንዶ ወይንም ድራገን ትንሽ በሆነበት ጊዜ ሂድና ግጠመው ይላል። ፍርሃት ሳይገዝፍ ትንንሽ እርምጃዎችን መውሰድ ጭምትነትን ይሰብራል። ጄምስ ክሌር አቶሚክ ሃቢትስ በተሰኘው ድንቅ መጽሐፉ ትልልቅ ለውጦች የሚመጡት 1% የሚሆነውን ትንንሽ ዕለታዊ ልምዶችን በማዳበር መሆኑን በሳይንስ ያስረዳናል። ታላላቅ ነገሮች የሚሰሩት በትልልቅ ጉልበት ሳይሆን በጽናት በሚደረግ ትንንሽ እርምጃዎች ነው የሚሉ አባባልም ለዚህ ማረጋገጫ ነው። አስተውሉ፣ ታላቋ ሮም በአንድ ጀንበር አልተገነባችም። ስለዚህ የዛሬው የእናንተም የተግባር ፈተናችሁ ይሄ ነው። ዛሬ በመንገድ ላይ አሊያም በስራ ቦታ ፈጽሞ ለማታውቁት አንድ ሰው ሄዳችሁ በፈገግታ ሰላምታ ስጡት። ምንም ሌላ ወሬ አያስፈልግም፣ ሰላምታ ብቻ። ይህ ትንሽ እርምጃ አይምሯችሁን ከፍርሃት እስር ቤት ቀስ እያለ ያላቅቀዋል። አራተኛው ጥበብ አካላዊ ቋንቋችንን ማስተካከል ነው። ጭምትነት አይምሮ ውስጥ ብቻ ሳይሆን ትከሻችንና የአይናችን አቅጣጫ ላይም በግልጽ ይታያል። ጭምት ሰዎች ትከሻቸውን ጥለው ወደ መሬት አንገታቸውን ደፍተው ይራመዳሉ። አስገራሚው የሳይንስ እውነት ግን አይምሯችን ሰውነታችንን እንደሚያዘው ሁሉ የሰውነታችን አቋም ወይንም ፊዚዮሎጂ ደግሞ አይምሯችንን ያዘዋል። ቀና ስንል አይምሮ የኃይል ሆርሞን የሆነውን ቴስቴስትሮን ይለቃል። ስናጎነብስ ደግሞ የጭንቀት ሆርሞን የሆነው ኮርቲሶል ይለቀቃል። የሃርቫርድ ዩኒቨርሲቲ ተመራማሪዋ ኤሚ ከዲ ፕሬዘንስ በተሰኘው መጽሐፏ ለ2 ደቂቃ ያህል ትከሻን አቅንቶ በራስ በመተማመን አቋም ወይንም ፓወር ፖዝ ማሳየት የጭንቀት ሆርሞንን በእጅጉ እንደሚቀንሰው በሳይንስ አረጋግጣለች። እንዲሁም ታላቁ የሰላም አባት ኔልሰን ማንዴላ ለ27 ዓመታት በከባድ እስር ቤት ውስጥ በነበሩበት ጊዜ እንኳን እስር ቤቱ ግቢ ውስጥ ሲራመዱ ትከሻቸውን አቅንተው በታላቅ ግርማ ሞገስ ነበር የሚራመዱት። ይህኔም ጠባቂዎቻቸው ሳይቀሩ የሰውነት አቋማቸውን አይተው ይፈሯቸው ነበር። የእሳቸው የሰውነት ቋንቋም የውስጥ ጉልበታቸው ነበር። ለዚህም ነው ሰውነት አይምሮን ይቀይሯል፣ አይምሮህ ደግሞ ባህሪን ይቀይሯል፣ ባህሪህ ደግሞ ጣፈንታህን ይቀይሯል የሚባለው። ታዲያ እናንተም ከሰዎች ጋር ስታወሩ ለ3 ሴኮንዶች ያህል የአይን ግንኙነት ወይንም ኮንታክት አድርጉ። ሲከብዳችሁ ወደ አይናቸው መሃል ተመልከቱ። እናም ሁል ጊዜም ትከሻችሁን ወደ ኋላ አቅንታችሁ ተራመዱ።
አምስተኛው ስነ ልቦናዊ ሚስጥር የንግግር ፍጥነትን ማቀዝቀዝ ነው። ጭምትነትና ማህበራዊ ፍርሃት ያለባቸው ሰዎች ሲናገሩ እጅግ በጣም ይፈጥናሉ። ምክንያቱም አይምሯቸው ይህንን ማህበራዊ ግንኙነት እንደ አደጋ ስለሚያስበው ቶሎ ተናግረህ ጨርስና ከዚህ ቦታ ሽሽ የሚል የጥንቃቄ ትዕዛዝ ይሰጣቸዋል። ነገር ግን በፈጠናችሁ ቁጥር ትንፋሽ ያጥራችኋል፣ ትንተባተባላችሁ፣ ፍርሃታችሁም ይጨምራል። ፕሬዘንቴሽን ስታቀርቡ ቃላትን እየቆረጣችሁ ስትሮጡ አድማጭ ግራ ይገባዋል። ቀስ ብሎ መናገር ግን ለአይምሮ እኔ እዚህ ቦታ ላይ መሆን እችላለሁ፣ እኔ ኃያል ነኝ፣ ደህንነቴም የተጠበቀ ነው የሚል የሰላም መልእክት ይልካል። ታዋቂው የንግግር አሰልጣኝ ዴል ካርኔጌ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል በተሰኘው መጽሐፉ ጥሩ ተናጋሪ ከመሆን በፊት የሰዎችን ልብ ለማረጋጋት የራስን ድምፅ ማረጋጋት ወሳኝ መሆኑን ያስተምራል። የቀድሞ የአሜሪካ ፕሬዚደንት ባራክ ኦባማ ከዓለማችን ታላላቅ ተናጋሪዎች አንዱ ናቸው። ነገር ግን ሚስጥራቸው የቃላት መብዛት ሳይሆን እያንዳንዱን ቃል ቀስ ብለው አዘግይተውና ትልቅ የአፍታ ዝምታ እየወሰዱ ማውራታቸው ነው። እውነተኛ ኃያል ሰው ድምፁን ከፍ የሚያደርግ ሳይሆን ሌሎች የእሱን ሀሳብ ለመስማት ሲሉ ጸጥ እንዲሉ የሚያደርግ ሰው ነው ይባላል። ስለዚህ የእናንተም የተግባር እርምጃችሁ ይህ ነው። ከዛሬ ጀምሮ አንድ ሰው ጥያቄ ሲጠይቃችሁ ወዲያውኑ ከመመለሳችሁ በፊት ለ2 ሴኮንዶች ዝም ብላችሁ ትንፋሽ ውሰዱና ከዚያም ሆን ብላችሁ ድምፃችሁን አዘግይታችሁ መልሱ። ለውጡንም እዛው ታዩታላችሁ። ስድስተኛው ኃያል ጥበብ የውስጥ አይምሯችንን በአዎንታዊ ንግግር ማሰልጠን ነው። የሰው ልጅ አይምሮ የሚመራው ውጭ ላይ በሚሰማው ድምፅ ሳይሆን ውስጡ ላይ ራሱን በሚያወራው ቋንቋ ነው። ጭምት ሰው ቀኑን ሙሉ ራሱን የሚረግመው በራሱ ድምፅ ነው። እኔ የማረባ ነኝ፣ እንደ ወትሮ አበላሸሁ ይላል። አይምሯችን ደግሞ እውነተኛውንና የውሸቱን መለየት ስለማይችል ይህንን መጥፎ ድምፅ አምኖ ይቀበላል። የውስጥ ቋንቋን ወደ አዎንታዊ መቀየር የአይምሮን ፕሮግራም እንደ አዲስ መጻፍ ወይንም ሪፕሮግራሚንግ የማድረግ ያህል ኃይል አለው። ድግስ ላይ ሄዳችሁ ሰው ሳታወሩ ስትመለሱ እኔ ከሰው ጋር መግባባት አልችልም ከማለት ይልቅ ዛሬ ሞክሬያለሁ፣ ነገ የተሻለ አደርጋለሁ ማለትን መምረጥ ትልቅ ለውጥን ያመጣል። ኖርማን ቪንሰንት ፒል ዘ ፓወር ኦፍ ፖዚቲቭ ቲንኪንግ በሚለው ታላቅ መጽሐፉ አስተሳሰብህን ስትቀይር ዓለምን አብረህ ትቀይራለህ በማለት የአዎንታዊ ንግግርን ኃይል አሳይቶናል። እንዲሁም የዓለማችን ታላቁ የጥንካሬ ተምሳሌት የሆነው ዴቪድ ጎግንስ በልጅነቱ እጅግ በጣም ፈሪና ጭምት ነበር። ነገር ግን በየቀኑ መስታወት ፊት እየቆመ ራሱን በአዎንታዊና በጠንካራ ቃላት በመግለጽ የዓለማችን ጠንካራው ሰው መሆን ቻለ። ለራሳችሁ የምትነግሩት ታሪክ ሕይወታችሁን የሚመራው ትልቁ ስክሪፕት ነው። ስለዚህ እናንተም ይህንን መጥፎ ልማድ ዛሬውኑ አቁሙ። ከራሳችሁ ጋር ስታወሩም ሆነ ከሰዎች ጋር ሀሳብ ስትቀያየሩ አዎንታዊ ንግግሮችን አዳብሩ። ለትንንሽ ነገሮችም አላስፈላጊ ይቅርታ መጠየቅን አቁሙ። ይቅርታ አረፈድኩ ከማለት ይልቅ ስለጠበቃችሁኝ አመሰግናለሁ በማለት ቃላቶችን ወደ አዎንታዊ ልሳን ቀይሯቸው። ሰባተኛውና አደገኛው ማቆም ያለባችሁ ጠላት ፍጹምነትን ወይንም ፐርፌክሽኒዝምን መፈለግ ማቆምን ነው። ጭምትነትን ከሚያባብሱ ትልቅ ምክንያቶች አንዱ ይሄ ነው። ጭምት ሰው የሚፈራው መናገርን አይደለም፣ የሚፈራው መሳሳትን ነው። ንግግሬ ፍጹም መሆን አለበት፣ ሰዎች ምንም አይነት ስህተት ማየት የለባቸውም ብሎ ስለሚያስብ ያቺን ፍጹም ጊዜ ሲጠብቅ እድሉን ያሳልፋል። ብዙ ሰዎች ቋንቋ መናገር እየቻሉ ግራመር እሳሳታለሁ ብለው ፍጹምነትን ስለሚፈልጉ ብቻ አፋቸውን ዘግተው ይኖራሉ። ነገር ግን በስነ ልቦናው ዓለም ሰዎች ፍጹም የሆነን ሰው አይወዱትም። ሰዎች የሚወዱት እንደነሱ ስህተት የሚሰራን እውነተኛ ክፍተት ያለበትን እና ቫልነረብል የሆነን ሰው ነው። ዶክተር ብሬኔ ብራውን ዘ ጊፍትስ ኦፍ ኢምፐርፌክሽን በተሰኘው መጽሐፏ ድክመታችንንና ስህተታችንን በድፍረት አምነን መቀበል እውነተኛው የጥንካሬና የነጻነት ምንጭ ነው ትለናለች። እንዲሁም የቴስላና የስፔስ ኤክስ መስራች ኤለን ማስክ መድረክ ላይ ወጥቶ ሲናገር እጅግ ይንተባተባል፣ ቃላትም ይጠፉበታል። ፍጹም ተናጋሪም አይደለም፣ ነገር ግን ፍጹም ባለመሆኑ አያፍርም። ሐሳቡ ላይ ብቻ ስለሚያተኩር የዓለምን ትኩረት መሳብ ችሏል። ፍጹምነት የጥንካሬ መገለጫ ሳይሆን ፍርሃት የለበሰው እጅግ ከባድ የሆነ ባለ ብዙ ኪሎግራም የብረት ጋሻ ነው። ታዲያ እናንተም ከሰዎች ጋር ስታወሩ ሆን ብላችሁ አንድ ትንሽ ስህተት ስሩ። ይህን የማንም ትኩረት እንደማይሰጠውና ዓለም እንደማትገለበጥ ስታዩ አይምሯችሁ ፍጹም ከመሆን እስር ቤት ነፃ ይወጣል። ስምንተኛው የድል ሚስጥር ፍርሃትን በቅድመ ዝግጅት ማሸነፍ ነው። በራስ መተማመን ወይንም ኮንፊደንስ ዝም ብሎ ከሰማይ የሚወርድ ስሜት አይደለም። በራስ መተማመን የሚመነጨው ከብቃት ወይንም ኮምፒተንሲና ከቅድመ ዝግጅት ነው። ጭምት ለሆኑ ሰዎች ድንገተኛ ንግግሮች እጅግ ያስፈራሉ። ነገር ግን አይምሯችን የሚያውቀውንና የተዘጋጀበት ነገር ሲያጋጥመው ፍርሃቱ በግማሽ ይቀንሳል። ማህበራዊ ክህሎት ልክ እንደ እግር ኳስ በልምምድ የሚዳብር ጡንቻ ነው። ታላቁ ባለሀብትና ኢንቨስተር ዋረን ባፌት በወጣትነቱ
ንግግር ፍርሃት ስለነበረበት ከሰው ፊት ሲቆም እስከ ማስታወክ ይደርስ ነበር። ነገር ግን ይህንን ፍርሃቱን ለማሸነፍ የንግግር ክህሎት ስልጠና በመውሰድ ደጋግሞ በመዘጋጀትና በመለማመድ አሸነፈው። ካስተዋላችሁም ዛሬ በዓለም ላይ ካሉ ታላላቅ ተጽዕኖ ፈጣሪ ተናጋሪዎች አንዱ መሆን ችሏል። እንዲሁም ዴል ካርኔጊ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል በሚለው መጽሐፉ ከሰዎች ጋር ለመግባባት ቅድመ ዝግጅት ማድረግ ወሳኝ መሆኑን ያስተምረናል። ለጦርነት በሚገባ የተዘጋጀ ሰው ግማሹን ጦርነት አስቀድሞ አሸንፏል እንደሚባለው የእናንተም የተግባር እርምጃችሁ ይሄ ነው። ወደ ማህበራዊ ስብስብ ከመሄዳችሁ በፊት ሰዎችን የምትጠይቋቸውን 3 ክፍት ጥያቄዎች አስቀድማችሁ አዘጋጁ። 9ኛው ጥበብ ፍርሃትን ደጋግሞ በመጋፈጥ ማዳከም ነው። በስነ ልቦናው ዓለም ሃቢቹዌሽን ወይንም መለማመድ የሚባል ጽንሰ ሐሳብ አለ። አንድን የሚያስፈራ ነገር ስንሸሸው ፍርሃቱ እያደገ ይሄዳል። ነገር ግን ያንን ነገር ደጋግመን ፊት ለፊት ስንጋፈጠው አይምሯችን መለማመድ ይጀምርና ፍርሃቱ ይተናል፣ ይዳከማል። ጭምትነትን የምታሸንፉት መጽሐፍ በማንበብ ብቻ ሳይሆን ወደ ፍርሃቱ እሳት ዘልቆ በመግባት ነው። ለመጀመሪያ ጊዜ መኪና ስትነዱ እጅግ ትፈራላችሁ፣ ላብ ያጠምቃችኋል። ነገር ግን ለመቶኛ ጊዜ ስትነዱ ሙዚቃ እየሰማችሁ በነጻነት ትነዳላችሁ። ማህበራዊ ህይወትም ልክ እንደዚሁ ነው። ታላቁ የግሪክ አፈ ጉባኤ ዲሞስቴንስ በልጅነቱ ክፉኛ ይንተባተብና ሰዎችን ይፈራ ነበር። ነገር ግን አፉ ውስጥ ትንንሽ ጠጠሮችን እየከተተ በባህር ዳርቻ ድምፁን ከፍ አድርጎ ያለማቋረጥ በመጮህና ፍርሃቱን በመጋፈጥ የዘመኑ ታላቅ ተናጋሪ መሆን ቻለ። እንዲሁም ሱዛን ጄፈርስ ፊል ዘ ፊር ኤንድ ዱ ኢት ኤኒዌይ በተሰኘው መጽሐፏ ፍርሃትን ማጥፋት አትችልም፣ ነገር ግን ፍርሃቱ እያለን ቢሆን እርምጃ መውሰድን መምረጥ ትችላለህ በማለት ተግባር የፍርሃት መድኃኒት መሆኑን ታስረዳለች። እመኑኝ፣ የምትፈልጉት ህይወት በሙሉ ከምትፈሩት ግድግዳ በስተጀርባ ነው ያለው። ስለዚህ እናንተም አሁኑኑ ይህንን ተግብሩ። ለራሳችሁ የ10 ቀናት የድፍረት ፈተና ውሰዱ። ለሚቀጥሉት 10 ቀናት በቀን 1 ጊዜ እናንተን የሚያስፈራ ነገር አድርጉ። ይህኔም ፍርሃታችሁ እንዴት እንደሚተን ታዩታላችሁ። 10ኛውና የመጨረሻው የነጻነት ጥበብ ከፍርሃታችን የሚበልጥ ጠንካራ የህይወት ዓላማን መፍጠር ነው። የሰው ልጅ የራሱ የሆነ ትልቅ የህይወት ዓላማ ወይንም ፐርፐዝና ጠንካራ ማንነት የሚሆኑት ኮር ቫልዩ ሲኖሩት የሌሎች ሰዎች ትችትና አስተያየት አያሸንፈውም። ጭምትነት ቦታ የሚያገኘው እኛ ማን እንደሆነንና ወዴት እንደምንሄድ ግራ ሲገባን ነው። የህይወት ዓላማው የጠራለት ሰው ሀሳቡን ለማስተላለፍ ሲል የሰዎችን ፊት አይፈራም። እስቲ አንድ ጥያቄ ልጠይቃችሁ። አንድ እናት የልጇ ህይወት አደጋ ላይ ቢወድቅ ሰዎችን ታፍራለች ወይስ በድፍረት ትጮሃለች? መልሱ በእርግጥም ትጮሃለች ነው። ምክንያቱም ዓላማዋ የሆነው ልጇን ማዳን ከፍርሃቷ በላይ ስለሆነ ነው። ስለዚህ እናንተም ዓላማ እንደዛ መሆን አለበት። ታዋቂው የካናዳ የስነ ልቦና ምሁር ጆርዳን ፒተርሰን ማህበራዊ ጭንቀትን ለማሸነፍ ትልቁ መንገድ ኃላፊነት መውሰድ መሆኑን ያስተምራል። የህይወትን ከባድ ሸክም ትከሻህ ላይ ስታስቀምጥ ለትናንሽ ፍርሃቶች ጊዜ አይኖርህም ይላል። እንዲሁም ቪክቶር ፍራንክል የተባለው የስነ ልቦና ሐኪም የናዚ ማጎሪያ ካምፕን በህይወት ካለፈ በኋላ በጻፈው ሰርቺንግ ፎር ሚኒንግ በተሰኘው መጽሐፉ ለምን እንደሚኖር የሚያውቅ ሰው ማንኛውንም እንዴትና ፈተና ማለፍ ይችላል በማለት የዓላማን ኃይል አስመስክሯል። ዓለምን ለመቀየር የተፈጠረ ሰው በሰዎች አስተያየት ውስጥ ተደብቆ መኖር አይችልም። ስለዚህ እናንተም ባዶ ወረቀት አውጡና በህይወታችሁ ፈጽሞ የማትደራደሩባቸውን 3 ጠንካራ እሴቶቻችሁንና ዓላማችሁን ጻፉ። ከዚያም እኔ ይህንን ዓላማ ይዤ በተራ ፍርሃትና ጭምትነት ህይወቴን አላባክንም ብላችሁ ለራሳችሁ ቃል ግቡ። ወዳጆቼ፣ ከዚህ ሁሉ የስነ ልቦና ትምህርት የምንወስደው አንድ ታላቅ የህይወት እውነት አለ። በራስ መተማመን ወይንም ኮንፊደንስ ማለት ተወልደን የምንመጣበት የተፈጥሮ ስጦታ አይደለም። ልክ እንደ ጡንቻ በልምምድ በመውደቅና በመነሳት ላብ በማፍሰስ የሚገነባ ክህሎት ነው። ፍርሃት ልክ እንደ ጥላ ነው። ከሸሻችሁት እያደገና እየገዘፈ ይከተላችኋል። ዞራችሁ ፊት ለፊት ስትጋፈጡት ግን እያነሰ ይሄዳል። የእናንተ ድምፅ፣ የእናንተ ሀሳብ፣ የእናንተ ህልም ለዚህች ዓለም እጅግ አስፈላጊ ነው። በዝምታና በጭምትነት ውስጥ ሆናችሁ በውስጣችሁ ያለውን ታላቅ ብርሃን አታጥፉት። ዝምታ የውድቀታችሁና የጸጸታችሁ መነሻ እንዲሆንም ፈጽሞ አትፍቀዱ። ውድ ቤተሰቦቼ፣ ዛሬ እጅግ ጥልቅ የሆነ የነጻነት መንገድን አብረን ተጉዘናል። ጭምትነት መዳረሻ የሌለው እስር ቤት ሳይሆን በእጃችን ባለው የተግባር ቁልፍ የምንከፍተው ጊዜያዊ በር መሆኑን አይተናል። ነገር ግን አስተውሉ፣ እውቀት በተግባር ካልተመነዘረ የሞተ ፊደል ነው። ስለዚህ ሁላችሁም አሁን ይህንን ቪዲዮ እንዳያችሁ ያንን የፍርሃት ጭንብል አውልቃችሁ ጣሉት። ውጡና ተናገሩ፣ ተሳሳቱ።
ተሳሳቱ፣ ውደቁ፣ ግን ፈጽሞ በዝምታ አትደበቁ። ሕይወታችሁ የሚቀየረው በብዙ ሺህ በሚቆጠር የሐሳብ ብዛት ሳይሆን ፍርሃትን ጥሶ በሚወጣ አንድ ደፋር ውሳኔ ብቻ ሊሆን ይችላል። ይህ ቪዲዮ የሕይወት መንገዳችሁን ብሩህ እንደሚያደርገው አምናለሁ። እንዲሁም መልካም ነገርን ማካፈል መልካም ነውና ይህን ቪዲዮ በጭምትነትና በማህበራዊ ፍርሃት ውስጥ ተደብቆ ብርሃኑን ላጠፋ ጓደኛችሁ አሁኑኑ ሼር አድርጉለት። እስካሁን ለቻናላችን አዲስ ከሆናችሁ መሰል ሕይወት ለዋጭና ስነ ልቦናዊ ቪዲዮዎች እንዳያመልጧችሁ አሁኑኑ ሰብስክራይብ ማድረጋችሁን አትዘንጉ። ሰላማዊ ሕይወትን የመምራት ጥበብን ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።